ቤተክርስቲያን ያጠፉት ሁሉ ጠፍተዋል ሲሉ ሰማለሁ። ሰማችሁ? ቤተክርስቲያን ያጠፉት ሁሉ ጠፍተዋል ይላል። ምን ማለት ነው ንግግራቸው? እንዲያ ብለው ግራኝ ማመር ጠፍቷል ይላል። ዲዮቅልጥያኖስ ጠፍቷል ይላል። ግራኝ ማመር እስከዛሬ እንዲቆይ ትፈልጉ ነበር እንዴ? ቅዱስ ጴጥሮስም እኮ የለም በስጋ እኮ ታሪኩ ሊኖር ይችላል። ቅዱስ ጳውሎስም እኮ በስጋ የለም። ደጋጎችም እኮ በስጋ የሉም እኮ። እነዚያም በስጋ ነው ይላሉ። ስራቸው ዛሬም እየቀጠለ ከሆነ ሙተዋል ማለት አይቻልም። ጠፍተዋል ማለት አይቻልም። አሉ ስራቸው እየቀጠለ። ግራኝ ማመር ሙተዋል ማለት ምን ማለት ነው? ስራው ከቀጠለ ቤተክርስቲያን የነኩት ጠፍተዋል ማለት የወዲት ጉዲት ጠፍታለች ማለት ዛሬ እሷ ስራ ካለ አለች ማለት ነው። እሷ እስከዛሬ ልትቆይ አትችልም። ንግግሮቻችን በደንብ ካላየናቸው በከንቱ ንግግር እየጠፋንም የቀድሞ ታሪክ እያወራን ከሆነ በእውነት ለመጥፋታችን ምክንያት የለንም። እኛው ራሳችን ጥፋታችን ከንስር የፈጠነ ሆኗል። ዛሬም ቢሆን እጃችን ላይ ባለው መስራት ካልቻልን የለንም። እግዚአብሔር ሙሴን ሊያድነው ሲፈልግ አንድ ነገር ጠየቀው። በደምብ ስሙ። እስራኤል ሊያድነው ሲፈልግ እግዚአብሔር ሙሴን አንድ ጥያቄ ጠይቆት ነበረ። ምን አለው መሰላችሁ? ምን ይዛል እጅ ምን ይዛል? እግዚአብሔር እስራኤልን ሙሴን እንዲያድናቸው የፈለገው ከእጁ ላይ ባለው ነገር ነበር። ከእጁ ላይ ባለው ከእጃችን ላይ ምን አለን? እማንዋሸው አሁን ከተጠቀምንበት ከእጃችን ላይ ያለ ክርስቲያኖች በብዛት አለን። ይሄንን ማንኳል ባለን ነው መንቀሳቀስ ያለ ባለው እጅ ላይ ምን አለ ካለ በኋላ በያዘው ህትና ባይር ከፈላ ነው። በያዘው ብትር ባይር ከፈለ። በያዘው ብትር ታምራት ያደረገ። በያዘው ብትር እስራኤልን 40 ዘመን መራ። እጁ ላይ ያለው ብቻ ነው። በእውነት አሁን ከእጃችን ላይ ያለ ቁጥር ብቻ ነው። ቁጥር ብቻ። ቁጥርን እንደቀላል ከቆጠራችሁት አሁንም ጥፋታችን ከማውራት ያለፈ ሊሆን አይችልም። ይህንን መቀየር ነው ወደ ኢኮኖሚ፣ ይህንን ወደ ህብረት መቀየር ነው። ይህንን ወደ መግባባት መቀየር ነው። ይህንን የአንድነት ምክንያት አድርገን መጠቀም ይችላል። ቁጥር ከእጃችን ላይ ያለው ሙሴ እጁ ላይ ባለው እስራኤልን አጥሟል። ከጥቂት ጊዜ በኋላ ግን ከእጃችን ላይ በሌለ ነገር ማውራት ይሆናል። አሁን ብዙ ነገሮችን እኮ ከእጃችን ያጣናቸዋል። አስታውሷቸው። ስንት ነገሮችን አጠናል ብንባል ብዙ ነገሮችን አጠናል። አሁን ስለነዚያ ማውራት ጊዜው ላይ ሆነ ይችላል። ቢያንስ እንኳ ዛሬ ማውራት የምንችለው ከእጃችን ላይ ያለው ቁጥር አለ። እሱን እንጠቀምበት። እሱን እንጠቀም። ሰው መጀመሪያ ሀብቱን ነው መውጫት። ሰው መጀመሪያ ሀብቱን ነው መጠቀም ያለው። በጋራ ተሰብስቦ ወደ እግዚአብሔር ነው። በጋራ ተሰብስቦ ራስን መመልከትና ራስን መረዳዳት ይጠይቃል። መተባበር ይጠይቃል። ቅድም እንዳልኳችሁ አንዱ ወድቆ ሌላው ተሳልቆ የሚያልፍበት መንገድ ነው የሌለበት። አንዱ እየተራበ አንዱ እያከማቸ እያደለበ፣ አንዱ ሲራብ አንዱ ሲያደል ማየት የለብን። ስለዚህ እንዲህ አይነት ነገሮችን ወደ ራሳችን መመለስና መመልከት መቻል አለብን።